እዚህ ዓለም ላይ በጣም ብዙ ጊዜ ሲባል እንደምንሰማው በጣም ብዙ የቀሩ ግኝቶች እንዳሉ ይነገራል። ያልደረስንባቸው ነገሮች አሉ እና ይሄን ደግሞ ኦብቪየስሊ ሁላችንም እናውቃለን። በጣም ብዙ ያልተገኙ ነገሮች አሉ። ነገር ግን በጣም ሾክ የሚያደርጋችሁ ነገር ልንገራችሁ። ከዚህ ሁሉ ነገር በመነሻ በማድረግ ግን አንድ ፈልገን ካልደረስንባቸው ነገሮች መካከል አንዱ እና ዋነኛው የሚጀምርበት ራሳችን ነው። ሰዎች አንድ ግለሰብ ስለራሱ በሚፈለገው መጠን ልክ ያውቃል ተብሎ አይታሰብም። ለምሳሌ እኔ ራሴን አውቀዋለሁ፣ የኔ ባህሪ እንደዚህ ነው፣ ጥሩ ጎኔ እንደዚህ ነው፣ ደካማ ጎኔ እንደዚህ ነው ብሎ በጣም ብዙ ሰዎች ሲተነትኑ ታያላችሁ። ኦረንተነንትን ይሆናል። ነገር ግን እውነታው ግን ራሳችንን መርምረን የማወቅ እድላችን ከግማሽ ትንሽ ነው ዘለል ቢል። ከዛ በዘለል ያለውን ግን የራሳችንን ሁኔታ በቅጡ የምናውቅ አይደለንም። ይሄ የማንን ይጨምራል? በነገራችን ላይ በዚህ ዓለም ላይ በዚህ ምድር ላይ ተፈጠሮ የተባለው ማንኛውም የሰው ልጅ ስለራሱ የማወቅ ወይም ያወቀበት መጠን ያን ያክል አይደለም። ከዛ ይልቅ ብዙ ነገሮችን ለማወቅ ጥረት የሚያደርገው ከሱ ውጪ በሆኑ ነገሮች ነው እና ራስን ፈልጎ ማግኘት የሚባለው ነገር ከብዙ ነገሮች በፊት መቅደም የሚገባው ለዛ ነው። ራስን ፈልጎ ማግኘት፣ ስለ ራስ አብዝቶ መጨነቅ፣ ስለ ራስ የብቻ ነው የሚያገባህ የሚባል በቃ አንተ ስለ የራስን ጉዳይ ብቻ የሚባለው ሰዎች ራሳቸውን አውቀው ስላልጨረሱ በራሳቸው ላይ ብቻ ሪሰርች ቢሰሩ በጣም ብዙ የማይጠብቋቸው በጣም አስደንጋጭ የሚባሉ ነገሮችን ያገኛሉና ለዛ ነው አንዳንዴ በጣም ተነጫናጭ የሚነጫነጩ የነበሩ ሰዎች አንዳንድ ሲቹዌሽኖች ሲያጋጥማቸው ከዛ በኋላ ከሆነ አት ሰም ፖይንት ነው መረጋጋት የጀመርኩት ይላል። ሲቹዌሽኑ ሳይሆን ያረጋጋው ራሱን መቆጣጠር የሚችልበትን መንገድ ስላላዳበረ ወይም ምናምን ሳይሆን ወይም ያንን ሞመንት አያውቀውም ነው እንዴት መረጋጋት የሚችልበትን ሜካኒዝም አያውቀውም። ያ ሞመንት ሲመጣ ያቺ ነገር ሀፕን ስታደርግ ይገነዘባል። ስለዚህ ራሳችንን ማወቅ የሚባለው ነገር የመጀመሪያ ቅድሚያ የሚሰጠው ለሰክሰስም ሆነ ዋቴቨር ዩ ኮል ኢት ላይክ ዋቴቨር ዩ ኔም ኢት ላይክ ለገንዘብ ስኬት ሊሆን ይችላል፣ በትምህርት ስኬት ሊሆን ይችላል። ራስን መገንዘብ በጣም ክሩሻል ቲንግ ማለት ነው።